እስካሁን ለሰው ያላካፈልኩትን ለማካፈል ውስጥ የተነሳሳ አባ ጊዮርጊስ በጣም የምወደው ሊቅ ነው። አስታውሳለሁ ከ10 ዓመት በፊት አንድ ገዳም ሄዳለሁ፣ ወደ ሰሜን ሸዋ ነው። በጣም መጽሐፈ መሳፍንት ምዕራፍ 9 ቁጥር 1 ጀምራችሁ ስታነቡ ክርስቶስ ሰውን መውደዱ እንዴት ያለ ነው ይላል። ችግርን ያየ ሰው ይራራል፣ ማዘንን ያየ ሰው ያዝናል፣ ረሃብንም መጠማትንም የሚያይ ሰው እስካሁን ለሰው ያላካፈልኩትን ለማካፈል ውስጥ የተነሳሳ አባ ጊዮርጊስ በጣም የምወደው ሊቅ ነው። አስታውሳለሁ ከ10 ዓመት በፊት አንድ ገዳም ሄዳለሁ፣ ወደ ሰሜን ሸዋ ነው። በጣም ጸጥ ያለ ቦታ ነው። 1-3 ቀን ቆይቼ ልምጣ የሚል ሐሳብ ነበረኝና እዛ ሄድኩኝ። በኋላ የሰባቱ ጊዜያት የሕማማት ሰላምታውን መጸለይ ጀመርኩኝ እና ድሮ ቤተክርስቲያን እንሰማዋለን፣ ሕማማት ላይ ዜማል፣ በጣም ጣዕሙ በጣም የተለየ ነው የዜማ ቅላጼውና ያን ጊዜ ግን ተረጋግቼ መስማት ማንበብ ጀመርኩኝና እንዲህም አለው እንደ ያቆምኩኝ ከዛ ወረቀት አመጣውና የምን ጸሎት ነው አልኩና ቆሜ እያንዳንዱን እስኬለተኑን መስራት ቢጋሩን መበገር ጀመርኩና የሰባቱ ጊዜያት የሕማማት ሰላምታው ትርጉሙ ምን ቢያካትት ጥሩ ነው የሚለውን በዛች በ3 ቀናት እንደጨረስኩ አስታውሳለሁ። ከዛ አዲስ አበባ ከተመለስኩ በኋላ በጣም ከመደሰቴ የተነሳ የሕማማት ሰላምታውን መተርጎም ጀመርኩኝ። ወደ 200 ምናምን ገጽ ፈጅቷል አስታውሳለሁ። በጊዜው መጽሐፉ ታተመና የመልክአ ሕማማት ለመጀመሪያ ጊዜ ዛሬ 10 ዓመት በ270 ምናምን ገጾች አዘጋጅቼ ወጣ እና የአባ ጊዮርጊስ ፍቅሩ እንደ ክብሪት ነው የተጫረብኝ። በኋላ እንደገና እዛ ቦታ በአመቱ ይመስለኛል ሄድኩኝ እና ሄጄ ትንሽ እንደ ዋሻ ይመስላል ቦታው ባልጠቅሰውም ትንሽ ረፍት ነው፣ ትንሽ የመንገዱ ድካም ከባድ ስለነበረ ገብቼ ቁጭ አልኩኝ እና ይሄ መግለጽ አልፈልግም፣ ግን የአባ ጊዮርጊስ ከሆነ ላስታውሰው ብዬ ነውና በጣም ቅጽበት ናት፣ አስታውሳታለሁ። ሞመንት የሚባል ነገር ነውና ገና ቁጭ እንዳልኩ በጣም ሽማግሌ ሰው ይመስለኛል። ጀርባው ትንሽ ጎበጥ ያለ ነው፣ ራሰ በረሃ ነው፣ ፊቱ እስካሁን አይምሮ ውስጥ የተቀረጸ ነውና መጽሐፍ በእጄ ያዝኩ ይመስለኛል እና ከእጄ መጽሐፍ ተቀብሎ ሲሄድ ቅጽበታዊ ነገሮች ናቸው፣ ሞመንት ነው። ላስታውሰው አልችልም ያን ቅጽበትና ብንንስም እንደዛ ይሄማ አባ ጊዮርጊስ ነው። ምክንያቱም መልክአ ሕማማቱን ሰርቻለሁ የዛው ደግሞ ሰዓታት መጽሐፈ ሰዓታት ትርጓሜ ጀመርኩኝ ማለት ነው። መጽሐፈ መሳፍንት ምዕራፍ 9 ቁጥር 1 ጀምራችሁ ስታነቡ ይሩበአል የተባለ ንጉሥ እንደነበረ ቅዱስ መጽሐፍ ይነግረናል። ይሩበአል ሽማግሌ ነው፣ የዕድሜ ባለጸጋ ነው፣ ልጆች ወልዷል፣ ንጉሥ ነው፣ ቤተ መንግሥት አለው፣ ንጉሥ ነው፣ ዙፋን አለው። በንግስና ወንበሩ ላይ ተቀምጦ አቤሜሌክና ኢዮአታም የተባሉ 2 ወንድ ልጆች ነበሩት። አቤሜሌክ እግዚአብሔርን የማይፈራ አቤሜሌክ አባቱን የማያከብር ልጅ ነበረ። ወገኖቼ ቤታችሁ ልጅ በልጅ ቢሆን በልጅ ተባርከናል ብላችሁ በምታስቡት ልክ የልጅ ቁጥር ቤታችሁን ቢሞላው አንዱም ግን በእግዚአብሔር አይን ካልታየ የልጅ ጥቅሙ ምንድነው? መውለድ ምንድነው? በወለዳችሁት ልጆች ማትባረኩ ከሆነ በወለዳችሁት ልጆች ማረፍ ማትችሉ ከሆነ ምንድነው ልጅ? ፍናናም ከወልዳለች ልጅ። የፍናና ልጅ ግን አንዱም በእግዚአብሔር አይን አልታየም። የአባቱን ጉሮሮ የሚያንቅ ልጅ ቢወለድ ምን ያደርጋል? የአባቱን አናት ቢመጣ እናቱን የሚያስጨንቅ ልጅ ቢወለድ ምን ያደርጋል? ያንዱ የሐና ልጅ ግን እግዚአብሔርን ለምኜው ሰጥቶኛል ብላ እግዚአብሔር ህጧ በረከት ተብላ ትሰደብ የነበረችዋን ሐናን ማጣቷን እግዚአብሔር ሲያርቅላት እግዚአብሔር በልጅ ሲባርካት በእግዚአብሔር ፊት ቆማ እንዲህ ብላ አመሰገነች ስለ አንድ ልጇ። እየሰማችሁ ነው። መካኒቱ 7 ወለደች አለች። ስንት ወለደች? 1 ሳሙኤል ይዛ እሷ 7 ወለድኩ አለች። ለካ ከተባረከ አንዱ 7 ነው። ምንድነው አባቶቻችን የሚሉ 10 ቢወለድ 10 ነው ጉዱ፣ ከተባረከ ይበቃል አንዱ። ልጆቻችሁን ይባርክላችሁ። የወለዳችኋቸው ልጆች አድገው እናንተን የሚጦሩ እናቴ አባቴ ብለው የሚታዘዙ ልጆች ይስጧችሁ። ወገኖቼ አቤሜሌክ ለምንድነው ለአባቱ ያልታዘዘው ካልን ሽማግሌው አይኖቹ ማየት አቅቶት አባቱ ወገቡ ጎብጦ በዙፋኑ ላይ ተቀምጧል። እሱ የአባቱ ወራሽ ነው፣ ልዑል ነው። አባቱ እስኪሞት እንኳን መጠበቅ አልቻለም። የአባቱን ውድቀት ፈለገ። የቤተ መንግስቱን የአበባ ምንጣፉ ላይ መቀመጥ ናፈቀ። አሁንም ያለው እኮ አቤሜሌክ ቤተ መንግስት ውስጥ ነው። ግን አባቱ እንዴት እንደሚሞት ጠዋትና ማታ ያስባል። ዛሬ ጠዋትና ማታ ክፋት የሚያስቡ ሰዎች አሉ። መሽቶ እስኪነጋ መቼ ነው ምጥለው የሚሉ
ካልጣሉ እንቅልፍ የማይወስዳቸው ገለውም የማይረኩ ክፉ ሰዎች ተፈጥረዋል። ኧረ እግዚአብሔር ደጎች ያድርገን። የገሌን ነገር ያሳየኝ የሚሉ እንቅፋት የሚያስቀምጡ በኑሯችሁ በር ላይ የተቀመጠው እንቅፋት ማን አነሳላችሁ ይሆን? ጠልፎ የሚጥለውን ድንጋይ ማን አንከባለላችሁ ይሆን? በየምሽቱ ሲማከሩብን ያድራሉ። በየአንዳንድ ቀናት እንዴት አድርገው እንደሚጥሉን ተንኮል ሲሸርቡ የሚያድሩ የክፋት ሰራዊቶች እኮ አሉ ወገኖቼ። ደና ሰው አለ፣ ደና ጎረቤት አለ፣ ደና ጓደኛ አለ። ጓደኛ ጉደኛ በሆነበት ዘመን ማን አላው ሚስጥር የሚካፈል? ሰው ሁሉ ከማን ጋር ይኖራል እኮ ብሎ በሩን ዘግቶ ተቀምጧል። በራችንን ተዘግተን እያለ ግን ደጆች ተዘግተው ሳለ ኢየሱስ መጣ ይላል አይደል? በተዘጋው ጎጆአችሁ እሱ ይምጣላችሁ። የህይወታችሁ ጥጋብ፣ የቤታችሁ ሙላት፣ ደስታችሁ ክርስቶስ ነው ወገኖቼ። ገንዘብ ማረፊያ አይሆንም። ይሆናል ወይ? ስልጣን ማረፊያ ይሆናል ወይ? ብዙ የሰበሰብነው አሳርፎናል ወይ? አያሳርፍም ወገኖቼ። ይገርማችኋል፣ ነጋዴ ይከስራል። ለሰርግ ያስቀመጥነው ለለቅሶ ይሆናል። ለዓመት ብለን የሰበሰብነው በዕለት ይበተናል ወገኖቼ። ታዲያ ማን እንጠጋ ካልን ኑ ተጠጉኝ ይላል እግዚአብሔር። እኔ ላይ እረፉ። ስለተጨነቃችሁ አይደለም። ጣራ እየቆጠራችሁ የምታድሩበትን ሌሊት ታውቃላችሁ። የትኛው ሌሊት ላይ ነው በሰላም የተኛ ነው? ብዙ የምንጨነቅበት ጉዳይ አለ። የአበባ ምንጣፍ ላይ ተኝተን እንቅልፍ የለንም። የተንጣለለ ቪላ ውስጥ እየኖርን የጎጆ አክል አልሞቀንም። ለብሰን ይበርደናል፣ እየበላን ይርበናል፣ ጠጥተን ይጠማናል ወገኖቼ። ጎተራም ይጎድላል፣ ባለጸጋም ይደህያል፣ ነጋዴም ይከስራል። እግዚአብሔርን የተጠጋ ግን ለዘላለም ይኖራል። ማን ነው የተጠጋ? ዳዊት እንዲህ አለ፣ አንተ ሰምስካዬ አንተ ግን አለ መጠጊያዬ ነህ። ወገኖቼ ስልጣናችሁን አትጠጉ፣ ዘመዳችሁን አትጠጉ። አስደግፎ ትቶ ይሄዳል ወዳጅ። ስሞ ማይነክሰው መድኃኔዓለምን ተጠጉ። ወዶ ማይጠላውን መድኃኔዓለምን ተጠጉ። አፍቅሮ ማይከዳውን መድኃኔዓለምን ተጠጉ። ወረት የሌለበትን አስደግፎ ትቶ የማይሄደውን በበረሃ ጓዳችሁ እሱ መድኃኔዓለምን ያዙ። በትከሻችሁ የሚሸከማችሁን። የታምረ ማርያም ደራሲ ቅዱስ ደቅስዮስ ምንድን ነው ያለን? የኢየሱስ ክርስቶስን ከሰማይ ወደ ምድር መውረድ የሰው ልጆችን የፈለገበትን ምስጢር ሲናገር ከሰማይ ሀገሩ ወርዶ የፈለገን አለ። ማን ነው የፈለጋችሁ? ማን ነው የፈለገን ወገኖቼ? ማን ፈላጊ አለን? ኪሳችን ሲጎድል ፈላጊ የለንም። ሲሞላልን ሳይነጋ በራችንን የሚያንኳኩ እያለን በቁልምጫ ቃል የሚጠሩን በሰው መካከል ሳቃቸው ሳይመጣ እያስመሰሉ የሚስቁልን ሳንቲም ስናጣ ማጣት ስንጀምር ልብሳችን መቆሸሽ ሲጀምር ሁሉ አጀብ ይበተናል። በመከራ ቀን አብሮክ የሆነው ማን ነው? ንገሩኝ በማርያም። አልጋስ አንጥፎ የሚያስታምመን ማን ነው? በቁስላችን ላይ ዘይት የሚደፋልን ማን ነው? ለዚህ ነው የታምረ ማርያም ደራሲ እንዲህ አለ፣ ከሰማይ ሀገሩ ወርዶ የፈለገን ካለ በኋላ ባገኘን ጊዜ በትከሻው የተሸከመን ይላል። ባገኘን ጊዜ በምኑ የተሸከመን? ቤቴ ነው የተቻለኝ እንዳትይ፣ ቤቴ ነው የቻለኝ እንዳትሉ፣ የቻለን ከናስቸጋሪው ጸባያችን መድኃኔዓለም ነው። ክብር ለስሙ ይሁን። የቻለን እናት ያልቻለችውን ጸባይ እኮ ችሏል። አባት ያልቻለውን ቤት መሸከም ያልቻለውን የተሸከመ እሱ ንጉሱ መድኃኔዓለም ነው። እሱ ላይ ተደገፉ። ኢዮአታም እና አቤሜሌክ በአንድ ቤት ውስጥ አባታቸውን ይታዘዛሉ። መሽቶ ሲነጋ የአባቱን ትንፋሽ ያዳምጣል። ሞቷል አልሞተም የሽማግሌ ይላል። የሰማችሁኝ ነው? ኧረ አባቶቻችሁን ታዘዙ። በህይወት እያለ አባት ያለክ ሰው፣ በህይወት እያለሽ እናትሽ ያለች፣ እናትሽን እያስቆጣሽ ቤተ ክርስቲያን አትምጪ። አባትህን እያሳዘንክ ዕድሜ ያጥራል፣ እድልህ ይሰነካከላል። እድላችሁ እንዲቀና ከፈለጋችሁ፣ ዘመናችሁ እንዲረዝም ከፈለጋችሁ የእናታችሁን ጉልበት በህይወት እያለች ሳሙ። የተመረቀ ልጅ እንጀራ ይወጣለታል። የአባቱን እርቃን አይቶ እንደተረገመው እንደ ኖህ ልጆች እንዳትሆኑ። የአባቱን ውድቀት ፈለገ ልጅ። እንዴት ያለ አጋንንት ቢሰፍርብን ነው ዛሬ እንደዚህ ክፉዎች ይሆን ነው? እንዴት ክፉዎች ብንሆን ነው እርቃን መግለጣችን ሳያንስ የገለጥነውን እርቃን ለዓለም የምናሳይ ጉዶች ይሆን ነው? ኧረ እግዚአብሔር ይማረን። አሜን በሉ እንጂ። አልጋ ያልያዝን በሽተኞች እኮ ነን። ሆስፒታል ያልገባን ኃጢአት ውስጣችንን ገዝግዞ እየበላ ከክብር ያነስን
ከክርስቶስ ወንጌል ዘር የበለጠብን ምስኪኖች ነን። ይማረን። ማን ይማረን? እና አቤሜሌክ ጠዋት ይነሳና ትንፋሹን ያዳምጣል አለ። እስቲ ጥያቄ ሊጠይቃችሁ መልሱልኝ። የታመመ ሁሉ ይሞታል እንዴ? ንገሩኝ። የሸመገለ ሁሉ ይሞታል እንዴ? ሽማግሌው በአልጋ ያለ ወጣቱን ይጠራል። ወገኖቼ ምንድነው ዋስትናችሁ? በጣም ይገርመኛል። ልበ አምላክ ቅዱስ ዳዊት መሽቶ ሲነጋለት እንዲህ ይለዋል እግዚአብሔርን። እየሰማችሁኝ ነው? መሽቶ ሲነጋ ታሪክ ቀያሪውን ንጉሥ እንደዚህ ይለዋል። አንሰ ሰከብኮ ኖምኮ ተንሳይኩስ እግዚአብሔር አንሳኒ እያለ ያመሰግነዋል። ተዋል እኔ ተኛው አለ፣ አንቀላፋው፣ እግዚአብሔር ደግፎኛልና ነቃው ይላል። ደግፎ ያነቃህ ማን ነው? ደግፎ ያነቃን ማን ነው? ወተን ለመግባታችን የማን እርዳታ ነው? ተኝተን ለመነሳታችን ማን ሲያግዘን ነው? እንደዛ ባይሆንማ የእግዚአብሔር ረድኤትና ገዛ በእኛ ጋር ባይሆን ኖሮ የገዛ ምራቃችን ጠላት ሆኖ እኮ ይገለን ይችላል። የጠቀለልከውን እንጀራ ለማላመጥ ያላመጥነውን እንጀራ ለመዋጥ እግዚአብሔር ሲረዳ ነው። ማ ሲረዳ? እና የምናመሰግንበት ነገር በጣም ብዙ ነው። ሐዋርያው ቅዱስ ጳውሎስ እንደነገረን አይኩትሞ በእንተ ኩሉ ብሎናል። በሁሉ አመስግኑ። በምን አመስግኑ? ዛሬ ክርስቶስ ሰውን መውደዱ እንዴት ያለ ነው ይላል። ክርስቶስ ሰውን መውደዱ እንዴት ያለ ነው፣ እንደምን ያለ ድንቅ ነው ይላል። ዘመጠነዝ ይጤበይ ልዩክት ዲበላኩዩ ሸክላ በሸክላ ሰሪው ላይ ሲታበይ ታይቶ ያውቃል ይላል። ክርስቶስ ተአገሰ ጽዕለተ አይሁድ። ክርስቶስ ግን የአይሁድን ስድብ ታገሰ። ኦ ዘክርስቶስ አፍቅሮተ ሰብእ። የክርስቶስ ሰውን መውደዱ እንደምን ያለ ነው። ዘሰቀሎ ለሰማይ ከመቀመር ዲበ ዕፀ መስቀል ተሰቅለ። ሰማይን እንደ ድንኳን የሰረጋው ጌታ በእንጨት ላይ ተሰቀለ። ዘከለሎ ለሰማይ በከዋክብት አክሊለ ዘሶክ ተቀጸለ። ሰማይን በከዋክብት ያስጌጠው አምላክ የሾህ አክሊል ተደፋበት። ዘይኮንን ዲበ ሕያዋን ወሙታን ቅድመ ጲላጦስ ተኮነነ። በጲላጦስ ተፈረደበት። ዘይቀውሙ ቅድሜሁ ሊቃነ መላእክት በፍርሃት ቅድመ ጲላጦስ ቆመ። ሊቃነ መላእክት ፈርተው በፊቱ የሚቆሙለት ጌታ በጲላጦስ ፊት ቆመ። እንዘይክ ከሊአ ኢከልአ ተአገሰ ወወድቀ ወይተሃጉለ በቅጽበት አለመዛቀመ። ምንድነው የሚለው? ያንን ነገር አታድርሱብኝ ማለት ይችል ነበር። ሁሉንም መከራውን ማስቀረት ይችል ነበር። በሁሉ የሚፈርደውን ጌታ በጲላጦስ ፊት አቆሙት። በነገስታት በመኳንንት እስካሁን ለሰው ያላካፈልኩትን ለማካፈል ውስጥ የተነሳሳ አባ ጊዮርጊስ በጣም የምወደው ሊቅ ነው። አስታውሳለሁ ከ10 ዓመት በፊት አንድ ገዳም ሄዳለሁ። ወደ ሰሜን ሸዋ ነው። በጣም መጽሐፈ መሳፍንት ምዕራፍ 9 ቁጥር 1 ጀምራችሁ ስታነቡ ክርስቶስ ሰውን መውደዱ እንዴት ያለ ነው ይላል። ችግርን ያየ ሰው ይራራል። ማዘንን ያየ ሰው ያዝናል። ረሃብንም መጠማትንም የሚያይ ሰው